እናትሽ ምን አይነት እናት ችግር ነበረ በህይወትሽ ውስጥ? አሁን ስለ እናትሽ ታስቢ እንዴት እንትን ነው ስለ አባቴ ሰራ እንትን ነው አላሳደገችኝም። ካደኩ በኋላም ደግሞ ልቀርባት ፈለኩ በራሴ ማለት ነው። ግን እኔ ልጄ ነሽ ማለት አትፈልግም፣ በቃ አትፈልግም። ሁሉም ቦታ ስንሄድ ምትለው ላይክ ያክስቴ ልጅ ነች በጣም አምትፈራው ልጄ ማለት አትፈልግም እንጂ እኔ እኮ እድሉን ሰጥቻታለሁ፣ ሞክሬያለሁ ያቅሜን በቃ ወይ አባቴ በድሏት ከሆነ ብዬ ግን አትፈልግም። እድሜዋ እንትን እንዳይል ወይ ስላገባችሁ አላቅም ልጄ ማለት አትፈልግም እና በጣም ስሜት ደግሞ ይጎዳል። እኔ ደግሞ ብዙ ተሰቃይቼ ነው ያደኩት። አሁን ማውራት አልፈልግም፣ እሱ ፋሚሊዬን ይነካብኛል። በጣም ተሰቃይቻለሁ። ከዚህ በፊትም እንትን ላይ አውርቼዋለሁ ፌስቡክ ላይ ለቀ ብዙ ሰው ሼር አድርጎታል። ማለት ራሴን እስከ ማጥፋት ደረጃ ደርሼ አውቃለሁ። በጣም ተሰቃይቼ ነው ያደኩት። አሁን ፋሚሊዬን እንዳይነካብኝ ግን እና በጣም ሴንሲቲቭ የሚያደርገኝ ጉዳይ ነው ይሄ። አልጠላትም እኮ ይቅር ብያታለሁ። እዛም ላይ እንደዛ ነው ያልኩት። ግን መውለድ ብቻ በቂ ነው አይደለም። በጣም ሀብታም ነች። እኔ የሚያስፈልጉኝ ብዙ ነገር እዚህም ደረጃ ለመድረስ ለምሳሌ የመጀመሪያ ስራዬ ታው ነው አይደል? ለተው የሚሆን ገንዘብ ፈልጌ አቅም ስለሌለኝ በራሴ ነው የመጣሁት እዚህ ደረጃ ብያለሁና ጠይቄያቸዋለሁ። እምቢ ነው ያሉኝ። ቤት ድረስ ሂጄ እሷን ጠይቄያታለሁ። እምቢ ነው ያለችኝ። ሰቀውብኛል ሁላ እና እሺ ብዬ በቃ ማንም ይሰጠኝ ስለሌለ ፕሮዲስ የሚያደርገኝ ሰው ጋር ነው የሄድኩት። ከዛ ደግሞ እነሱን ፕሮግራም ዘፈኑን ከጀመርን በኋላ ግማሽ ላይ ገንዘብ የለንም ሲሉ ክለብ እየሰራው እንዴት እንዳመጣሁት ገንዘቡን አንቀዋለሁ። ማለት 3 ክለብ እዚህ እዛ ማለት ሂሌ መኪና ልጋጭ ደርሼ አውቃለሁ። ብዙ ነገር ሆኛለሁ። ያንን ብር አጠራቅሜ ምግብ ሳልበላ አጠራቅሜ ነው ታውን የሰራው። ታውን ከሰራው በኋላ ነው ብሩን ይዘውብኝ ጠፉ። ናሆም ሪከርድስ ነው የከፈላቸው። በጣም ማምነው ፕሮዲውሰር ብዙ ነገር እንሰራለን ብዬ የምጠብቀው ሰው የተከፈለው ብር ደግሞ የሚገርም ኤልያስን በጣም አመሰግናለሁ። ብዙ ብር ነው፣ በጣም ብዙ ብር እኔ ሁሌ ለዛ ነው ሁሌ ናሆም ሪከርድስ ላይ የምለቀውና አምኖብኝ በጣም ብዙ ብር ነው የከፈለኝ። እሱም ብር ይዘውብኝ ደግሞ ጠፉ። ከዛ ይሄ ሁሉ የሆነው እያላቸው እምቢ ስላሉኝ ስለማይፈልጉኝ ገባ እንጂ እኮ ተሰቃይታ ተቸግራ አሉ እኮ ብዙ እናቶች ልጆቻቸውን እዚህ ጥለው አረብ ሀገር ሄደው ሰርተው ለፍተው እንደዛ እኮ አይደለም። እሷ እኮ አላት በጣም አላቸው ገንዘብም በቃ አይፈልጉኝም። እኔ አሁን ላይ ነው የፈለገች። አሁን በቅርቡ ግን እንደዛም ነው አውርተናል፣ ፊክስ አድርገናል። እኔ ቅርብ እያታለሁ እያገዝኳትም ነው። ግን ሰው እንዴት እንደዛ እንደሚያወራ አላውቅም። እኔ በጣም ብዙ ተሰቃይቻለሁ። እናት የሚለውን ስሜት አላውቀውም እኔ። አይዞሽ ቬሮኒካ። ስሜታዊ ስላልኩሽ ይቅርታ ቬሮኒካ። እና አባቴ ነው በጣም የደከመው ለኔ። ደግሞ ምን መሰለ በጣም የሚያስጠላኝ አባቴን አትወደውም እና በቃ ያዝማሪ ምናምን ትልብኛለች አባቴ። እኔ ደግሞ በአባቴ ይቀልድ አላውቅም። ለዛ ነው ያንን ቃል የተናገርኩት። ግን ካስከፋዎች ይቅርታ። ጥላም ሄደችው ያዝማሪ ሚስት መባል ስለማትፈልግ ነው። ምን አረገ እሱ ስላሳደገኝ። እኔ አዝማሪነትን በጣም ወዶ ስራ ነው።
አዝማሪ ሆኖ ነው እዚህ ደረጃ ደረሰኝ። ማሲንቆ ይዞ ዘፍኖ ነው እዚያውን ያለውበት ደረጃ የደረስኩት። አባቴ ቀልድ አላውቅምና አባቴ ስለምትሰድብኝ ብዙ ነው ታሪኩ። አሁን እንዲህ አላወራው። እንደዚህ አይነት የያዘን ስሜት ይፈጥርብሻል ብዬ አላሰብኩ ነበር። ጉዳዩም እንደዚህ ከባድ አልመሰለኝም። ግን ሰዎች ለምን እናትን ያህል የሰው የእንስሳ አራዊት ተብሎ የተዘፈነላት እንዴት በዚህ ደረጃ ትገለጻለች የሚል አስተያየት ሳይ ምናልባት በዚህ ጉዳይ ላይ ተጨማሪ ማብራሪያ ትሰኛለሽ ብዬ ነው እንጂ ለስሜታዊ ያረግሻል ብዬ አይደለም። መንፈስሽና እሺ ግን ባሽኩሽ ይቅርታ ጠቅለል ሳደርገው አትፈልገኝም ልጄ ነች እንዴ ንስሐ አባታችን ያያቴ ፕሮግራም ነበር አውርቻለሁ። ዛም ላይ ንስሐ አባታችን ጋር ሄደንና እንዲህ ለንስሐ አባት ምንም አደብቀኝ ንስሐ አባት አለኝ ምንም ያደረኩትን ነው የምናገረው አይደል ከእግዚአብሔር ጋር እንዲያስታርቀው እኮ ነው። አንዳንዴ ሌላ ዓለም ሞተን ሌላ ዓለም ምን እስኪ ይመስለናል መሰለኝ ፈጣሪ ጋር ነው የምንሄደው እና ለሳቸው ደበቀቻቸው ማለት ማናት ሲላቸው ከገጠር የመጣችሁ ያክስታችን ልጅ ነች እና እኔ ምንድነው የሚሰማኝ እዛው ፊት ለፊታቸው ነው ያለቀስኩት። በቃ እኔ እወዳታለሁ በቃ እሺ አሁን በቃ ያለፈ ነገር አልፏል። መቼም ያው ክርስቲያን ነሽ ኦርቶዶክስ ምን ታው ለምሳሌ ስንጸልይ የበደሉን ሁሉ ይቅር እንደምንል በደል እንኳን ካለ ይቅር እንደምንል ያንን ቃል መኖር አለብንና ከዛ አንፃር ችግር እንኳን ካለ ነገሮችን እያንዳንዱን ቀን ስንኖር እንደምንሞት ሆነን ነው መኖር ያለብን። አዎ ስለዚህ ሁሉ ጊዜ በይቅርታ ውስጥ መመላለስ ግድ ይላል። አዎ አሁን እኮ ያወራን ነው አሁን ሰላም ነው ሰናላው እነሱ የዛሬ 2 አመት ቪዲዮ አውጥተውብኝ እኮ ነው እንጂ። ስለዚህ አሁን ነገሮች በጣም ደህና ነን። ይሄ ደስ ይላል።